ወንጌል ከገባችሁ በኋላ የምትጠቡ ሰዎች የምትጠቡ ማለት በዘር በሃይማኖት በጎጥ በቀበሌ በምናምን የምትደራጁ ሰዎች ምን አይነት ሰዎች ናቸው? መጽሐፍ ሲናገር ምን ይላል መሰላችሁ? መጽሐፍ ሲናገር አይ ቲንክ ሐዋርያት ሥራ ምዕራፍ 10 ላይ እንደዚህ አይነት ቃል ታገኛላችሁ። ቆርኔሌዎስ የሚባል አንድ የሹመኛ ነበረ። የእንትኑ ሹመኛ ግን አህዛብ ነው። የዛን ጊዜ ወይ አህዛብ ነው ወይ አይሁድ ነው እና አህዛብ ነው። ጌታን በጣም ይፈራል፣ እግዚአብሔርን ይፈራል። ከዛ በኋላ የሚያደርገውን ነገር ያደርጋል። ምጽዋት ይሰጣል፣ ጽድቅ የሚመስለውን ነገር እሱ ያደርጋል። እና እነ ጴጥሮስ የዛን ጊዜ ያው ወንጌሉን በጣም እንደዚህ አብሮት አላገኝም ነበረ። እነ ጴጥሮስ ኢየሱስ ክርስቶስ የመጣው የተሰቀለው የሞተው ከዛ ከሞት የተነሳው ኃጢአትን ያስተሰርየው ለአይሁድ ነው ብቻ ብለው ያምኑ ነበር የዛን ጊዜ። እና ወንጌል ለእነሱ አካባቢ ብቻ ይመስላቸው ነበረ። እነ ጴጥሮስ እዛ አካባቢ ላይ ነበር የሚሰሩት። እና የሆነ ቦታ ላይ ጴጥሮስ በቁርብ አፋቂው ቤት ተኝቶ እያለ ይላል እግዚአብሔር በእንትን ይናገረዋል፣ በራእይ ይናገረዋል። ከዛ ለእንትናም ለቆርኔሌዎስም ሌላ ራእይ እና ቆርኔሌዎስ ጴጥሮስን ልኮ ያስጠራዋል። ጴጥሮስ ሲገባ ያው ግራ ገብቶታል። አሕዛብ ቤት ነው ያለው። ወንጌሉን ይነግራቸዋል። ወንጌሉን ስትልክ ሲነግራቸው መንፈስ ቅዱስ በነ ቆርኔሌዎስ ቤትና በቤተሰቦቹ ላይ አረፈ እና ጴጥሮስ የሚናገረውን አጣ። ለምን ካላችሁኝ ጴጥሮስ ኢየሱስ ክርስቶስ እንዳልኳችሁ ቀደም የሞተው ለአይሁድ ይመስለው ነበርና ለአሕዛብም እንደመጣ ባይዘው ኢየሱስ ክርስቶስ ለዓለም ነው የሞተው። በዚህ አጋጣሚ ኮንግራጁሌሽንስ ለእናንተ ሞቶላችኋል፣ ያልሰማችሁ ካላችሁ ማለት ነው። በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወት ማግኘት ትችላላችሁ። እና መጥበብ ባይዘው ወንጌል የገባው ሰው በቃ ላይክ ማይንድ ሴቱ ሁላ እንደዛ አይደለም መሆን ያለበት። የሰፈር ልጆች ብቻ አይደሉም ጌታን መቀበል ያለባቸው። በተለያየ ቋንቋ ያው መግባቢያ ነው፣ ምንም አዲስ ታሪክ የለውም። በቃ አለቀ። ቋንቋ ይኖርሃል፣ ትግባባበታለህ። ከዛ የዘለለ ነገር የለውም። ከፍ የሚል የሚያስመካ ቋንቋ፣ ዝቅ የሚል በጣም የወረደ ቋንቋ የሚባል ነገር የለውም። ወንጌል በማንኛውም ቋንቋ ቢሰበክ ወንጌልነቱ ዝቅም ከፍም አይልም። ወንጌል ነው። ስለዚህ ወንጌል እንዲይዛችሁ በጣም እንትን አትበሉ ማለት ነው። በጣም አንዳንዶቻችሁ ደረታችሁን አትንፉ፣ አንዳንዶቻችሁ እንትን አትበሉ። እንደዚህ ዝቅ ለማለት ያብቃል ለማለት ነው። ሙሉን ከነገርኳችሁ ትጋጩኛላችሁ። ሰላም እንደር